ከንግስት ሳባና ከንጉስ ሰለሞን የተወለደው ኢትዮጵያዊ ንጉስ ማን ይባላል? አብይ አህመድ። ዝጊ ዜና ቢያነባስባል ምን አይነት ሰክስ እንደሚሰክስ ማለት ሀደናይጋ ሳይሶኖ ጻራይ ዞለከቴኔ ዜና ሁላ ሰዓት ሶጸና ጋዳይ ሰሬ ብልጽግና ታጋዳይቲ ዶክተር አብይ ሶናይ ጻለሴ ተቃዋሚ ፓርቲ ፈኪቾ ሰናይ ጸሮ ዘናጋናይ ጻይ ሴዳ ማላይ ጸሮ ኳስ አቡበከር ናሲራ ተቂ ካሜሮን አንድ ጎል አስጠቅኒ አራት ላያችን ላይ ሰጪ ሶበራናይ ጸሮ ጸሪከተ ኢትዮጵያ ዜና ሬዲዮ ጾሰና ጋ ጻይ ሴ ሃናይ ሴ ጾጻ ጋራ ጻይ ሴ አስጌ ሄሎ አቤት አንቺ ለምን ደሞ አትረጂ ምን እንደምወድሽ ነው እንዴ ሚስትስ ሚስቴ ወይስ እንኳን አትወድሽ አፈር ብላ ህልምነው የኔስ የህልም ድንቅ ነው ይሄ ሳለ ለደስታዬ ልክ የለም እኔ አላምንም ህልምነው የኔስ ምንድነው አንተ? ምንድነው ሰው ነህ ወይስ ምንድነው? ወደሽ ከተደፋሽ ጨርሰው ምን አባሽ አገባ ደደብ ለቀለስ አይነ ስውር የሆነ ሰው ብቸኛ ሊመለከተው የሚችለው ነገር ምንድነው? ምርኩዝ። አይ ይሄ ሆን ብለው እኔን ለማሳበድ ወይ ጨርቄን ለማስጣል የተደረገ ነገር ነው። በዓለም የቴኒስ ውድድር ታሪክ በርካታ ግራንድ ስላም ያሸነፈው ቴኒስ ተጫዋች ማን ነው? ኃይሌ ገብረስላሴ። እንቁላል ፍራፍሬ ነው ወይስ ጥራጥሬ? ከምንድን ነው የሚመደበው? ከእጽዋት። የዓለማችን ረጅሙ ሰው ማን ነው? ስንት ሜትር ይረዝማል? 5000 የሀብታም ተቃራኒ ምንድን? ባለጌ አይደለም ደሃን እኮ ደሃ ባለጌ አይደል? አንቺ ሸርሜክስ አንቺ ማትረቢ ነሽ ይሄን አባባል ትጨርስልኛለህ ቶማስ? ሳሊዞ ስርቆት ዳሽ ሳሊዞ ስርቆት ሌባው ተያዘ።